ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ወይ ዛሬም ተመልሻለሁ ዛሬ እንግዲህ የምናወራው ስለ ETF ነው በተለይ ደግሞ ውጪ ለምትኖሩ ልጆች ላላችሁ የዛሬው ቪዲዮ በጣም ይጠቅማችኋል በተለይ ትንሽ ልጆች ላላችሁ ማለት ነው አውሮፓ አሜሪካ የምትኖሩ ለልጆቻችሁ ከ$100 ጀምሮ $200 $300 $500 ትንንሽ ኢንቨስትመንቶች ኢንቨስት ማድረግ ከፈለጋችሁ ሴፍ የሆነ ማርኬት ላይ ማለት ነው ማድረግ ከፈለጋችሁ የት ማድረግ እንዳለባችሁ ዛሬ በደንብ አሳያችኋለሁ ባለፈው ኢንዲቪጁዋል ስቶክ አንዳንድ ካምፓኒዎችን እንዴት አድርገን እንደምንመርጥ ምናምን አይተናል ዛሬ ደግሞ ስለ ETF ነው የምናየው ETF ምንድነው ጉዳቱና ጥቅሙ ምንድነው ከኢንዲቪጁዋል ስቶክ ጋር ልዩነቱ ምንድነው ETFስ ምን አይነት ETFዎች አሉ የሚሉትን ነገሮች በደንብ በቀላል አማርኛ በዝርዝር አድርጌ አስረዳችኋለሁ ማለት ነው እኔ ብዙ ጊዜ የምመክረው ለጀማሪ ኢንቨስተር ETF ላይ ኢንዴክስ ላይ ኢንቨስት እንዲያደርግ ነው ለምን ስቴብል ነው የተረጋጋ ነው በአንድ ጊዜ ጣራ የነካ ትርፍ ላታገኙ ትችላላችሁ ግን በተረጋጋ ሁኔታ የሚሄድና የሚያተርፍ ማርኬት ነው ትዝላችሁ ከሆነ በልጅነት የምናውቀው አንድ ተረት አለ አይደል የኤሊና የጥንቸል ተረት ኤሊና ጥንቸል ሩጫ እንወዳደር እናሸንፋለን ተባባሉ አይደል ኤሊ ቀስ እያለች መሄድ ጀመረች ጥንቸል ላጥ ብላ ሄደችና ስታየው በጣም ሩቅ ነች ኤሊ ቆይ ትንሽ አረፍ ብዬ ልጠብቃት ብላ ዛፉ ላይ ለጣለች ማለት ነው ከዛ እንቅልፍ ወሰዳት ኤሊ ቀስ ብላ ሄዳ ግን አሸነፈች ከዛ ህዝቡ ብሎ ሲጮህ ኤሊዋ ደንግጣ ተነሳች አይደል ኦሬዲ ተሸንፋለች ብዙ ሰዎች አክቲቭሊ ማኔጅድ ኢቲኤፍን ሲመርጡ ከኖርማሊ ፓሲቭ ማኔጅድ ኢቲኤፍ ማርኬቱን ቢት እናደርገዋለን ማርኬቱን እናሸንፈዋለን ብለው ነው ማርኬቱን እናሸንፈዋለን ብለው ነው ምን ማለት ነው ማርኬቱን እናሸንፈዋለን ማለት ምን ይያልኩ ነው ፓሲቭ ኢቲኤፍ አክቲቭ ኢቲኤፍ ይያልኩ ምን ማለት ነው እሱን ነው ማስረዳችሁ ፓሲቭሊ ማኔጅድ ኢቲኤፍ የሚባል አለ አክቲቭሊ ማኔጅድ የሚባል ኢቲኤፍ አለ እነዚህን አንደርስታንድ ካርጋችሁ ከዛ በኋላ በቃ የት ኢንቨስት ማድረግ እንዳለባችሁ ነገሩ ክሊር ይሆንላችኋል ኢንዲቪጁዋል ስቶክ ኦሬዲ ባለፈው በደንብ ነግሬያችኋለሁ ኢንዲቪጁዋል ስቶክ ግልጽ ነው ካምፓኒ ትመርጣላችሁ አንድ ካምፓኒ ከዛ የመረጣችሁት ላይ ኢንቨስት ታደርጋላችሁ ማለት ነው አንድ ካምፓኒ ማለት ነው ችግሩ ምንድነው የኢንዲቪጁዋል ስቶክ ካምፓኒው ከወደቀ ዜሮ ነው የምትገቡት ስለ ካምፓኒው በደንብ ማጥናት አለባችሁ ዲቴል የኢንቨስትመንት የፋይናንስ ምናምን ዕውቀት ሊኖራችሁ ይገባል እንጂ ሰው በነገራችሁ ብቻ እንዲሚባል ስቶክ አለ እዛ ላይ ኢንቨስት አድርግ ብሏችሁ እዛ ላይ ኢንቨስት ብታረጉ በአንድ ኒውስ ካምፓኒው ሊወድቅ ይችላልና ያረጋችሁት ኢንቨስትመንት በሙሉ ዜሮ ሊገባ ይችላል አጥንታችሁ ስለ ፋይናንሱ አጥንታችሁ ስለ ፕሮዳክቱ አጥንታችሁ ሁሉ ነገር አጥንታችሁ ነው ኢንዲቪጁዋል ስቶክ ላይ መግባት ያለባችሁ በጣም ኮንፊደንስ ሲሰማችሁ በቃ አሁን ገብቶኛል ይሄ ካምፓኒ ያተርፋል ይሄ ካምፓኒ ላይ ነው ኢንቨስት ማድረገው ብላችሁ በጣም ኮንፊደንስ ሲሰማችሁ እዛ አንዳንድ ካምፓኒ ፒክ ማድረግ ትችላላችሁ በተለይ ደግሞ ወጣት ከሆናችሁ እድሜያችሁ 20 እስከ 30 ባሉት ከሆናችሁ ኢንዲቪጁዋል ስቶክ ላይ ኢንቨስት ብታረጉ ሞር ተጠቃሚ ትሆናላችሁ ያስባለሁ አሁን ዛሬ ስለ ኢንዲቪጁዋል ስቶክ አይደለም ምናወራው ኢንዲቪጁዋል ስቶክ ከዚህ በፊትም ደጋግመን አውርተናል የኢንዲቪጁዋል ስቶክ ጥቅሙ ምንድነው ብለናል ስታተርፉም እንዴት እንደምታተርፉ ባለው ቪዲዮ ላይ ሳይቻችኋለሁ አይደል 10,000 ብር የገዛችሁት ካምፓኒ $1 ሚሊዮን ካምፓኒ
በ10 ዓመት እንዴት ሊሆን እንደሚችል የሚሊዮን ዶላር እንዴት ሊያተርፍላችሁ እንደሚችል አሳይቻችኋለሁ። ኢንዲቪጁዋል ስቶኮች ማለት ነው። እና ዛሬ ፎከሳችን ኢንዲቪጁዋል ስቶኮች አይደለም ETF የሚባለው ላይ ነው። ETF የሚለው ላይ ፎከስ እናደርጋለን ማለት ነው። አሁን መጀመሪያ ETF የሚለው ፓሲቭሊ ማኔጅድ ETF የሚለውን እናያለን። አክቲቭሊ ማኔጅድ የሚለውን ቀጥለን እናያለን። መጀመሪያው ፓሲቭሊ ማኔጅድ የሚለውን እኔ ለብዙዎች የምመክረው የኢንዴክስ አይነት ለጀማሪዎች ማለት ነው። እነዚህን ነው የምመክረው። ይሄ ምን ማለት መሰላችሁ? ፓሲቭሊ ማኔጅድ ETF ማለት መጀመሪያ S&P 500 የሚባል ነገር ስለሱ ልንገራችሁ። አሜሪካ ስር ያሉ 500 ትልልቅ ካምፓኒዎች አሉ። ማርኬት ሳይዛቸው በመናቸው ተመርጠው 500 ትልልቆቹ ተመርጠው እነ ኒቪዲያ፣ አፕል፣ እነ ማይክሮሶፍት፣ እነ ጉግል፣ እነ አማዞን በቃ የምታውቋቸው እነ ጆንሰን ኤንድ ጆንሰን የሌላ አይነት ትልልቅ ካምፓኒዎች የሉ። እነ ፌስቡክ፣ ሜታ እነዚህ ሁሉ ምን ሊስት ውስጥ አሉ? S&P 500 የሚባለው ሊስት ውስጥ አሉ። 500ዎቹ ትልልቆቹ ካምፓኒዎች በሚሉ ሰዱት ማለት ነው። ይሄ እንግዲህ ETF የሚባለው ምንድነው የሚያደርገው? ከነዚህ 500ዎቹ ካምፓኒዎች ውስጥ ትልልቆቹን ይመርጥና አንድ ETF ፈንድ ይፈጥራል ማለት ነው። ለምሳሌ VOO የሚለውን ይዩት። ይሄ VOO የሚባለው ETFን ካያችሁት ምን ያደርጋል ማለት ነው? ከዛ ስር ከ500ዎቹ ስር ትልልቆቹን ይመርጥና አንድ ፈንድ ክሬት ያደርጋል። ስሙንም VOO አለው ማለት ነው። ከዛ ውጭ አይመርጥም። S&P 500 ETF ከተባለ እዚህ 500ዎቹ ስር ካሉት ውስጥ ነው የሚሆኑት ማለት ነው። ከዛ ከነዛ ካምፓኒዎች ውስጥ ሼራቸውን ያው ይመድባል ማለት ነው። ለምሳሌ VOO የሚለው ኒቪዲያ ለምሳሌ 8%፣ አፕል ልክ እንዴ ነው $100 ቢሆን እንትኑ 8 ብሩን ኒቪዲያ ላይ ያጠፋል ማለት ነው። 7 ብሩን አፕል ላይ ያጠፋል ማለት ነው። $6 ማይክሮሶፍት ላይ ያጠፋል ማለት ነው። $4 አማዞን ላይ ያጠፋል ማለት ነው። ስለዚህ የነዚህ ሁሉ ተጨምቆ አቨሬጅ ነው እንግዲህ እንትን የሚያረጋችሁ ማለት ነው። እነዚህን ሁሉ ይጨምቅና አንድ ፈንድ ክሬት ያደርጋል ማለት ነው። ሴክተሮቹም የተለያዩ ሴክተሮች ላይ ማለት ነው። የቴክኖሎጂ ሴክተር ለምሳሌ 40% ቴክኖሎጂ ላይ፣ 12% ፋይናንስ ላይ፣ ኮንሱመር እንትን ላይ 10%፣ ኮሚኒኬሽን ላይ 10%፣ ሄልዝ ኬር ላይ 8% እያለ ካምፓኒዎቹን የተለያዩ ካምፓኒዎቹን ይመርጥና አንድ ETF ክሬት ያደርጋል ማለት ነው። እዚህ ጋር እንደምሳሌ ያሳያችሁ VOO የሚለው ማለት ነው። በቃ ማርኬቱ ልክ የአሜሪካን ኢኮኖሚ ላይ ተመርኩዞ ነው የሚሄደው እና የመውደቅ ቻንሱ በጣም እንትን ነው። በአንድ ጊዜ ማያድግም። ለምንድን ነው በአንድ ጊዜ ማያድግም? ምክንያቱም ከነዚህ ለምሳሌ ከተመረጡት ካምፓኒዎች ለምሳሌ ከ500ዎቹ ካምፓኒዎች አብዛኞቹ አትራፊ ሆነው ለምሳሌ 40ዎቹ 100ዎቹ አክሳሪ ካምፓኒ ከሰሩ እንበል በዚህ አመት። ስለዚህ እነዚህ 50ዎቹ ሲከስሩ 400ዎቹ ካተረፉ የነዛ አቨሬጅ ነው ማለት ነው የሚወሰደው ማለት ነው። ኢንዲቪጁዋል ስቶክ ከሆነ ምን ብያችኋለሁ? ባንዴ ሲወጣ ያ ካምፓኒ ነው የዛ ካምፓኒ የአንዱ ካምፓኒን ትርፍ ነው የምትጋሩት። ሲሾክም አብራችሁ እንዳለ ብራችሁ አብሮ ነው የሚሾከው። እዚህ ግን የካምፓኒዎች በሙሉ ተጠቃሎ ነው የሚመጣው። እዚህ ላይ በፐርሰንት በተቀመጠው መሰረት እነዚህ ሲያድጉ አብረው ያድጋሉ፣ ሲወድቁ አብረው በአቨሬጅ ነው እንግዲህ የሚሰላው ማለት ነው። እና ላለፉት 20-30 ዓመት ሲታይ በቃ ማርኬቱ ስቴብል ሆኖ እያደገ በ15 17 20% እያደገ ነው የሚሄደው ማለት ነው። ካምፓኒዎቹ ደግሞ ሲሾኩ የሾኩ ካምፓኒዎች ካሉ እነሱ ደግሞ በሌላ ካምፓኒዎች ሪፕሌስ ይደረጋሉ። እጋለው ምንም ካምፓኒ የኛው VOO የሚለውን ለምሳሌ ቫንጋርድ የሚባለው ካምፓኒ እግ ያወጣለታል። ለምሳሌ ካፒታላቸው የሆነ ማርኬታቸው እንደዚህ የሆነ ምናምን የሆነ S&P 500 ላይ ያሉ ስቶኮች ብሎ ይላል።
በዚህ አመት ለምሳሌ እነዛ እንትን ካሉ ሊስት ላይ ካሉ በሚቀጥለው አመት አንዱ ካምፓኒ ከሾከ በርግጥ የዚህ አመት ገበያችንን ይቀንስብናል ኔክስት ይር ግን እሱን ያወርዱትና ሌላ ካምፓኒ ያስገባሉ ማለት ነው ስለዚህ እናንተ ምንም ያስጨንቃችሁ ነገር የለም ማለት ነው ወጣ ወረደ ምናምን የሚለው ነገር አያስጨንቃችሁም ማለት ነው አንድ ኢንቨስት አደርጋላችሁ በቃ ትረሱታላችሁ ማለት ነው በየአመቱ በየምናምኑ ወይ በየ6 ወሩ ዝም ብላችሁ ቼክ ታረጋላችሁ ማለት ነው ግን በየወሩ ዝም ብላችሁ $100 $200 $300 ትርፍ ብር ባገኛችሁ ቁጥር እዛ ስር ታስገባላችሁ ማለት ነው ሳታስቡት ይወጣል ማለት ነው ይሄ እንግዲህ ከኢንዲቪጁዋል ስቶክ ጋር ልዩነቱ ምንድነው ብያችኋለሁ አንደኛ የብዙ ካምፓኒዎች ውህድ ነው ትልልቆቹ ካምፓኒዎች ሌሎችም ደግሞ አይነት ኢቲኤፎች አሉ ከነዚህ ከኤስኤንፒ 500 ውጪም ስሞል ካፕ ምናምን ይባሉ አሉ ስቲል አሁንም የካምፓኒዎች ውህድ ነው ግን ትንንሽ ካምፓኒዎችም የሚያስገቡ ኢቲኤፎች አሉ ምን ማለት ነው እነዚህ 500ዎቹ ብቻ ሳይሆኑ የተወሰኑ ደግሞ ለምሳሌ ስሞል ካፕ ሆኖ እንደዚህ ሊያድጉ የሚችሉ በህግ መሰረት ማለት ነው ይወጣና ያ ህግ የሚያሟሉ ካምፓኒዎቹን ያስገባሉ ማለት ነው እንደዛ አይነትም ኢቲኤፎች አሉ ግን እነዚህ አሁን ምላችሁ በሙሉ ፓሲቭ ምላችሁ በቃ አንድ ካምፓኒው በሩል ነው የሚሄደው በህግ ነው እንጂ የሆነ ሰው ተነስቶ አንድ ሰው ተነስቶ ይሄኛው ቢወጣ ይሄኛው ቢገባ የሚለው አይደለም የሆነ ሴት የሆነ ሩል አለ በዛ ሩል መሰረት ነው ካምፓኒዎቹ የሚመረቱ ለዛ ነው ፓሲቭሊ ማኔጅድ የሚባሉት ታዲያ ምንድነው የካምፓኒ የሚጠቀመው ልትሉ ትችላላችሁ ካምፓኒው በየአመቱ 0.00% ያስከፍላችኋል አሁን ለምሳሌ ቪኦ የሚለውን ካያችሁት $10,000 ኢንቨስት ብታረጉ በአመት 0.003% ያስከፍላችኋል which means ከ10,000 $3 ያስከፍላችኋል ማለት ነው በየአመቱ አሪፍ ነው አይደል ለምን ምንም እናንተ ሳትጨነቁ ካምፓኒ ሳትመርጡ ወጣ ወረደ ምናምን ሳትሉ ካምፓኒው እንትን ያረጋግላችኋል ማኔጅ ያረጋግላችኋል በሴት ባረገው ሩል መሰረት ይንቀሳቀሳል የናንተ ጀስት ብር እየጨመሩ መሄድ ነው ማለት ነው ስራችሁ ፓሲቭሊ ማኔጅ ስለሆነ ማለት ነው ይሄ ነው ሁሉ ጊዜ ብዙ ላለፈው 30 40 አመት በቃ ይሄኛው S&P 500 ካያችሁት እያደገ ነው የሚሄደው ጭንቀታም ከሆናችሁ ምንም አንደኛ ስቶክ ውስጥም ኢንቨስትመንት ውስጥ መግባት የለባችሁም ወረደ ሲባል ተደናቅታችሁ የምትሸጡ ከሆነ ወጣ ሲባል እንትን የምትሉ ከሆነ አይሆንም ስቶክ ላይ በቃ አንድ ኢንቨስት አድርጋችሁ መተው ነው ማለት ነው እና ይሄ ፓሲቭ ማኔጅድ ኢቲኤፍ የሚባሉት እነዚህ ናቸው ክፍያ ያለው እንዳልኳችሁ 0.ምናምን% ከ10,000 $3,000 ምናምን አይ ሚን 3 ብር ከ10,000 ካላችሁ 3 ብር በአመት መክፈል ያን ያህል እንትን አይደለም ማለት ነው ለኢንቨስትመንታችሁ ችግሩ ምንድነው የዚህኛው እንደ ኢንዲቪጁዋል ስቶክ ባንዴ አትራፊ አይደለም አሁን እዚህ ላይ እንዳልኳችሁ ትልልቆቹ ካምፓኒዎች አሉ ስቶካችሁ ላይ ኢቲኤፍ ላይ ግን ኒቪዲያን ብቻ ነጥዬ በገዛ ትርፉ በጣም ባንዴ ላይ ነው የሚሆነው ያ ደግሞ ኢንዲቪጁዋል ደግሞ ሲገዙ የራሱ ችግር ቅድም ነግሬያችኋለሁ ማለት ነው ስለዚህ ለጀማሪ ኢንቨስተሮች ይሄንን ኢቲኤፍ የሚባለውን ፓሲቭሊ ማኔጅድ የሆኑ ኢቲኤፎችን ብትገዙ ነው የተሻለው ምለው ብዬ ነው እንትን ምላችሁ ብዙ አይነቶች አሉ ቪኦኤ የሚላል ቪኦኦ የሚላል ቪቲ የሚላል ቪጂቲ የሚላል ሁሉ የተለያየ አይነት አለው ለምሳሌ ምንድነው ልዩነቱ አንዱ ቴክኖሎጂ ላይ ፎከስ ያደርጋል አንዱ ፋይናንስ ላይ ፎከስ ያደርጋል አንዱ ሄልዝ ኬር ላይ ፎከስ ያደርጋል ግን እንዳለ አሁንም እንትኖች ናቸው ሼሮች የብዙ ካምፓኒዎች ውህድ ነው ማለት ነው እነዚህ ኢቲኤፎች አክቲቭሊ ማኔጅድ ኢቲኤፎች የሚባሉት ማለት ነው ሁለተኛው ደግሞ እንትን ፓሲቭሊ ማኔጅድ ኢቲኤፎች ማለት ነው ይቅርታ ፓሲቭሊ ማኔጅድ ኢቲኤፎች እነዚህ ሁሉ ካምፓኒዎች በሴት በሆነ ሩል መሰረት ነው የሚሄዱት ያ ነው እንትኑ ህጉ አክቲቭሊ ማኔጅድ ኢቲኤፍ ደግሞ የሚባሉት የሚወሰኑት በሰዎች ነው ፈንድ ማናጀሮች ይባላሉ ሰዎቹ ምንድነው የሚሉት
ደስ ያላቸውን በቃ ከዚህም ይሄም ውህድ ነው የብዙ ካምፓኒዎች ውህድ ነው ግን ያ ማኔጅ የሚያደርገው ሰው በቃ በራሱ ስሜት ማለት ነው ይሄን ካምፓኒ ብንመርጥ እና ብናረግ ያድጋል ለምሳሌ ዛሬ ማያተርፉ ካምፓኒዎች ሁላ ሊያስገባ ይችላል ለምን ይሄ የዛሬ አመት ያተርፋል የዛሬ 2 አመት ያተርፋል ብሎ ያስገባል በቃ ሐሳቡ ምንድነው ማርኬቱን ቢት እናደርጋለን ማርኬቱን እናሸንፈዋለን ልክ እንደ ጥንቸላ እንዳልኳችሁ ማለት ነው ማርኬቱን እናሸንፈዋለን ብሎ ነው እንትን የሚያደርገው የሚያሸንፉበት ጊዜ አለ የሚሸነፉበት ጊዜ አለ ግን በረጅም ርቀት ስናየው ፓሲቭሊ ማኔጅድ የሆኑ ኢቲኤፎች ናቸው ብዙ ጊዜ የሚያሸንፉት ስቴብል ናቸው ዞሮ ያሸንፋሉ ልጅ ይሮጣል ልጅ አባቱን አይቀድምም አይነት ተረት እንደማለት ማለት ነው የሆነ ጊዜ በጣም ሲሰቀሉ ታዩታላችሁ አሁን ለምሳሌ ይሄኛው ARKK የሚለው ETF አክቲቭሊ ማኔጅድ የሆነ ETF ነው ካቲውድ ትባላለች ሴት ነች ያቺ ሴት ነች ማኔጅ የምታረገው እና እዚህ ጋር የመረጠቻቸው አሁን የበፊቱ ላይ አይታችሁት ከሆነ ኒቪዲያ ምናምን ነበር እዚህ ላይ ደግሞ ቴስላ እና ኮይንቤዝ የኮይን እንትኑ ማለት ነው ክሪፕቶ ከረንሲ ከዛ ደግሞ እነዚህ ቴምፑስ ሮኩ ሌሎች ካምፓኒዎች አይታችኋቸው ማታውቁት ሾፒፋይ አሁን ሾፒፋይ የኖርማሊ ፓሲቭ ማኔጅ የሆኑ እንትኖች ላይ አታዩትም እነ ሮብሎክስ ኮርፖሬሽን ጌሞቹ ምናምን ምንድነው እሷም እንትኗ እነዚህ ካምፓኒዎች ወደፊቱ የማደግ እድላቸው ሰፊ ነው ብላ ነው በቃ መርጣ እንትን የምታደርገው ማለት ነው እና ሴክተሩንም ካያችሁት ሄልዝ ኬሩን 26% ነው ቴክኖሎጂ ላይ 22% ምናምን በቃ በዛ እንትን ነው ፕላን በቃ በሰውየው ፈንድ ማናጀሮቹ በሚያወጡት እንትን ነው የሚወሰነው ማለት ነው በእግ ሳይሆን እነሱ በቃ በሚያዩት ነገር ይሄ ቢገባ ይሄ ቢወጣ ምናምን በሚሉት ነው የሚወሰነው ማለት ነው አክቲቭሊ ማኔጅድ ኢቲኤፎች ማለት ነው እና አሁን እዚህ ጋር ለምሳሌ ይሄ ARKK የሚለውን ካያችሁት 2020 ላይ 152% ነው ያደገው ያተረፈው 2020 ላይ 21 ላይ በ2021 ላይ 23% ነው ዘጭ ያለው 22 ላይ 66% ነው ዘጭ ያለው አስቡት እንግዲህ 22 ላይ ከገዛችሁ ማለት ሾቃችሁ ማለት ነው በቃ በከባዱ ነው የምትሾቁት 23 ላይ ወደ 67% ከፍ ብሏል 24 ላይ 8% ብቻ ነው ያደገው ገባችሁ አሁን የሆነ 2020 ካያችሁት በቃ ይሄን ነው መግባት ብላችሁ ልትገዙ ትችላላችሁ ከዛ 2022 ደግሞ 67% ኦልሞስት ሲሾክ ታዩታላችሁ ማለት ነው የፓሲቭ ማኔጅድ ካያችሁት እንደዚህ ባንድ ጊዜ እንትን አይልም በቃ ስቴብል ነው አብዛኛው አያችሁት አሁን እዚህ ጋር 2017 21% ነው ያደገው 2018 4% ወርዷል 2019 31% ነው ያደገው 2020 18% 2021 28% 2022 18% ወርዷል 2023 26% 24% ያውጣጣዋል በቃ እንትን ያደርገዋል ማለት ነው ያለፉት የነዚህን 1 2 3 4 5 6 7 8 አመት ካያችሁ ሁለቱን አመት ብቻ ነው የወረደው በሌላው በሙሉ አትርፏል ማለት ነው በአቨሬጅ ካያችሁትም ትርፋማ ነው ማለት ነው እና እኔ የምመክራችሁ እንደ ጀማሪ ኢንቨስተር በደንብ በቃ ኮንፊደንስ እስኪሰማችሁ ድረስ የፓሲቭሊ ማኔጅድ ኢቲኤፎች ኢንዴክስድ የሆኑ ኢቲኤፎች ብትገዙ የተሻለ ነው ብዬ ነው የማስበው ምርጫው እናንተ ነው ኢንዲቪጁዋልን ስቶክ ልገዙ ትችላላችሁ ሮለር ኮስተር ነው ይወጣል ይወርዳል ይወጣል ላይ ይወጣል ታች ይወርዳል ላይ ይወጣል ታች ይወርዳል ምትደናገጡ ከሆነ የመክሰር እድላችሁ ከፍተኛ ነው የሚሆነው ሲወርቅ በቃ ይሄ ነገር አለቀ ብላችሁ ልሸጡ ትችላላችሁ እና ፓሲቭሊ ማኔጅድ ደግሞ ያልኳችሁ ስቴብል ነው በቃ ስቴብል የሆነ አካሄድ ነው የሚሄደው ማለት ነው አክቲቭሊ ማኔጅድ የሆነው
የሆነ ጊዜ በቃ ስማርትነን እኛ በቃ ኩዊክነን ማርኬቱን ቢት እናደርገዋለን ብለው ስለሆነ የሚነሱት እንግዲህ ቢት ለማድረግ እንትን ሲያደርጉት ታዩታላችሁ። እና ግን ከልምድ አንፃር ካለፉት 30-40 ዓመት ልምዶች በቃ ኢንዴክስ ፈንዶች ስቴብል የሆኑ ፈንዶች ናቸውና ሞር የተረጋጋዛ ላይ ኢንቨስት ብታደርጉ ነው እኔ ሪኮመንድ ማድረጋችሁ ማለት ነው። አሁን እንግዲህ ዛሬ ስለ ሪል ስቴት አላወራንም፣ ስለ ቦንድ አላወራንም፣ ስለ ኮሞዲቲዎች እቃዎች አላወራንም፣ ስለ ጎልድ ምናምን አላወራንም። ስለ ወርቅ አወራላችኋለሁ። ሰሞኑን ወርቅ እየተተኮሰ ነው፣ በጣም እየተተኮሰ ነው ወርቅ። አወራላችኋለሁ ስለ ወርቅ ሰሞኑን። ወርቅ በሚገርም ሁኔታ ወርቅና ነሐስ እዛ ላይ እንዴት በጣም ለኢንቨስትመንት ያን ያህል እንትን ያልነበሩ ነገሮች አሁን ከ2400 ወደ 4000 ምናምን ገብቷል። እና ጎልድ ላይ ኢንቨስት ማድረግ ለምን ጎልድ እንደዚህ ኃይለኛ ሆነ የሚለውን ነግራችኋለሁ። በሰፊው ነው የምነግራችሁ። እና ለዛሬ ግን ያው ጀስት ኢቲኤፍ ምንድነው ኢንዲቪጁዋል ስቶክ ጋር የሚለየው ምንድነው የሚለውን እንድታዩ ነው። ለማጠቃለል ያህል ኢቲኤፍ ማለት በአጠቃላይ ስንተከልለው ብዙ ካምፓኒዎች ተደባልቀው የተመሰረተ ፈንድ ነው ማለት ነው። ብዙ ካምፓኒዎች ተደባልቀው የተመሰረተ ፈንድ ስለሆነ አንድ ካምፓኒ ላይ ዲፔንድ ያደረገ ሳይሆን ብዙ ካምፓኒዎች ላይ ዲፔንድ ያደረገ ነው ማለት ነው። የመውደቅ እድሉ በጣም ዝቅ ያለ ነው። የመውጣት በጣም የመሰቀል እድሉም በጣም እንትን አይደለም። በቃ በመሃሉ ላይ የሚንቀሳቀስ ነው ማለት ነው። ተረጋግቶ የሚሄድ ነው ማለት ነው። ኢንዲቪጁዋል ስቶክ ግን ሲወጣ ይወጣል፣ ሲወርድም ይወርዳል ማለት ነው። እና ኢቲኤፍ ማለት ያ ነው። ለኢቲኤፎች ብዙ ጊዜ ክፍያ አላቸው እንዳልኳችሁ 0.0 ምናምን። አክቲቭሊ ማኔጅ የሆኑ ኢቲኤፎች ክፍያቸው ይጨምራል። አሁን ARK ከሚለውን ካያችሁ ARK 0.75 which means $10,000 በአመት $75 ትከፍላላችሁ። $10,000 ኢንቨስትመንት ካላችሁ $75 ትከፍላላችሁ ማለት ነው። አክቲቭሊ ማኔጅ ስለሆነ ማለት ነው። እነዛ ግን ፓሲቭ ማኔጅ የሆኑት በጣም ዝቅ ያለ ነው። $3 እንዳልኳችሁ $10,000 ማለት ነው። እና እንዴት ነው የሚመርጡት የሚለውን ካምፓኒዎቹ ናቸው። ፓሲቭሊ ማኔጅ ሩል አላቸው፣ ህግ አላቸው። በህጋቸው መሰረት ነው የሚመርጡት። በህጉ መሰረት ያን ህግ የሚያሟሉ ካምፓኒዎች ነው የሚገቡት ማለት ነው እዛ ላይ። አክቲቭ ማኔጅ የሆኑ ኢቲኤፎች ግን ሰውየው ፈንድ ማኔጅ የሚያደርገው ሰው ነው የሚመርጠው ማለት ነው። እሱ በመረጠው እንትን ያደርጋል ማለት ነው። ሌላ ጊዜ ደግሞ ስለ ሚቹዋል ፈንድ እናወራለን ማለት ነው። እነዚህ ኢቲኤፎች ልክ እንደ ስቶክ በቃ ሼር 1 ሼር 2 ሼር 3 ሼር ትገዛላችሁ በየቀኑ። ልክ እንደ ላይቭ ነው የሚሸጡት ማለት ነው። ልክ እንደ ስቶክ ማለት ነው። ያ ሚቹዋል ፈንድ ግን ለየት ይላል። እሱን ሌላ ቀን እንትን እናደርገዋለን። ቀን አንድ ጊዜ ነው የሚሸጠው እሱ። እናያችኋለን። ስለ ወርቅ እናያለን፣ ስለ ሪል ስቴት እናያለን፣ ስለ ሚቹዋል ፈንድ እናያለን። ከ100 ብር ጀምራችሁ እንዳልኳችሁ ኢንቨስት አድርጉ፣ ትጠቀማላችሁ ማለት ነው። እናንተ እንኳን ባትጠቀሙ ለልጆቻችሁ፣ ለጡረታችሁ፣ ለምናችሁ ይሆናችኋል። ጀስት እየወረወራችሁ እርሱት። ቴንክ ዩ ስላዳመጣችሁ።